ይቺ ጥያቄ ለስድስተኛ ክፍሎች ከወጣ የሚኒስትሪ ፈተና ላይ ያገኘዋት ጥያቄ ነች። እንዲህ ይላል 17 20ኛ ወደ ፐርሰንት ሲቀየር የትኛው ይሆናል ይላል። ኦኬ በጣም ጥሩ። መጀመሪያ 17 20ኛን እዚች ጋር እንጻፋት። 17 20ኛ ይሄንን በፐርሰንት ለመግለጽ ከፈለግን 20ን ወደ 100 መቀየር አለብን። 20ን ወደ 100 ለመቀየር ደግሞ በ5 መባዛት አለባት አይደል? 20ን በ5 ስናባዛ ደግሞ 17ንም ግዴታ በ5 ማባዛት አለብን። ስለዚህ 17 በ5 ሲባዛ 85 ይሆናል። ራይት 20 ደግሞ በ5 ሲባዛ 100 ይሆናል። ስለዚህ 85 መቶኛ ማለት በሌላ አነጋገር 85% ማለት ነው። ስለዚህ ከተሰጡት አማራጮች ውስጥ ትክክለኛው መልስ ሐመርሃ ነው ማለት ነው። እስኪ እናንተ አሁን ባሳያችሁ መሰረት 12 25ኛን ወደ ፐርሰንት ለውጡት። ስንት ይሆናል? መልሳችሁን ኮሜንት አድርጉልኝ። ቴንክ ዩ